የጉድ ያለ አረ የጉድ ያለ የኢራኑ ጠቅላይ መሪና ጠቅላይ ሚኒስትር በህይወት መኖራቸው ተረጋገጠ። እንዲህ ይቻላል እንዴ? የሰሜን ኮሪያው መሪ ኪም ጆንግ በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውን አስታውቀዋል። ኢራን ኒውክሌር እንዳላት ተረጋገጠ። ፓኪስታን ኢራንን አስጠነቀቀች። ኢራን ለረጅም ጊዜ የሚቆይ ጦርነት መዘጋጀቷን አስታወቀች። የኢራኑ የውጭ ጉዳይ ሚኒስትር ትራምፕ ድርድሩን እንደ ሪል ስቴት ንግድ ነበር የያዙት አሉ። እስራኤል በቴህራን ወታደራዊ ተቋማት ላይ ጥቃት ስትፈጽም ኢራን በኳታር የሚገኝ የአሜሪካ ጦር ሰፈርን አጠቃች። ክቡራን የቻናላችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስላሉ። እስከ መጨረሻው ድረስ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉ። ኢራን ኒውክሌር እንዳላት ተረጋገጠ። ኢራን ከ10 በላይ የኒውክሌር ጦር መሳሪያዎችን ለመስራት የሚያስችል ክምችት አላት ተብሏል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA ዛሬ ባወጣው መረጃ ኢራን በንድፈ ሐሳብ ደረጃ ከ10 በላይ የኒውክሌር ጦር መሳሪያዎችን ለመስራት የሚያስችል ከፍተኛ መጠን ያለው የበለጸገ ዩራኒየም ክምችት እንዳላት አረጋግጫለሁ ብሏል። ኤጀንሲው ይህንን ይበል እንጂ እስካሁን ባለው መረጃ ቴህራን የኒውክሌር ጦር መሳሪያ ገንብታ ስለመጨረሷ የሚያሳይ ማስረጃ አለመገኘቱን ገልጿል። ኢራን ያላት የዩራኒየም ክምችት ለጦር መሳሪያነት ወደሚውል የ90% ንጽህና ደረጃ ለመቀየር በጣም አጭር ጊዜ ብቻ እንደሚቀረው ተገልጿል። ኤጀንሲው ኢራን በአሁኑ ወቅት የተዘጋጀ የኒውክሌር ጦር መሳሪያ የላትም ሲል የዩናይትድ ስቴትስ እና የእስራኤልን ስጋት በከፊል የሚያረግ ማብራሪያ ሰጥቷል። ሪፖርቱ በቅርቡ በናትስ የዩራኒየም ማበልጸጊያ ጣቢያ መግቢያ ላይ በደረሰው ጥቃት ጉዳት መድረሱን አረጋግጦ ሆኖም ምንም አይነት የጨረር መፍሰስ አለመከሰቱን አስታውቋል። የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ሁኔታው አሳሳቢ መሆኑን በመጥቀስ ወታደራዊ ግጭቱን ወደ ኒውክሌር ቀውስ እንዳያመራ ሁሉም ወገኖች ወደ ዲፕሎማሲያዊ ንግግር እንዲመለሱ ጥሪ አቅርበዋል። ፓኪስታን ኢራንን አስጠነቀቀች። የፓኪስታን የውጭ ጉዳይ ሚኒስትር ከሳውዲ አረቢያ ጋር የጋራ መከላከያ ስምምነት አለን። የፓኪስታን የውጭ ጉዳይ ሚኒስትር ሻቅዳር በቅርቡ በመካከለኛው ምስራቅ እየተከሰተ ባለው ውጥረት ዙሪያ በሰጡት መግለጫም ፓኪስታን ከሳውዲ አረቢያ ጋር ያላትን የጸጥታ ጥምረት ዳግም አረጋግጧል። ፓኪስታንና ሳውዲ አረቢያ እንደ አውሮፓውያን አቆጣጠር በሴፕቴምበር 2025 የተፈራረሙት ስልታዊ የመከላከያ ስምምነት መኖሩን አስታውሷል። ይህ ስምምነት በአንደኛው አገር ላይ የሚሰነዘር ጥቃት በሁለቱም አገር ላይ እንደተሰነዘረ እንደሚቆጠር ይደነግጋል። ኢሻቅ ዳር ከኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ጋር መነጋገራቸውን ገልጸው ኢራን ወደ ሳውዲ አረቢያ የምታደርገውን ጥቃት እንድትገድብ ማሳሰቢያ ሰጥቷል። ሁላችሁም እንደምታውቁት ኢራን ጥቃት የተሰነዘረባት እንጂ አጥቂ አይደለችም በማለት በኢራን ላይ የተፈጸመውን የአየር ጥቃት የጠቀሱት ሚኒስትሩ ሆኖም ኢራን ለምትወስደው የአጸፋ እርምጃ የሳውዲን የመከላከያ ስምምነት ግምት ውስጥ እንድታስገባ አሳስበዋል። ፓኪስታን ኢራን በሌሎች የባህረ ሰላጤው አገራት ላይ ከተሰነዘረው ጥቃት ይልቅ በሳውዲ አረቢያ ላይ የወሰደችው እርምጃ የተገደበ በመሆኑ አድናቆታቸውን ገልጿል። ይህ መግለጫ የወጣው አሜሪካና እስራኤል በኢራን ላይ ከፍተኛ ጥቃት መፈጸማቸውን ተከትሎም በባህረ ሰላጤው አገራት በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳኤልና የድሮን ጥቃት በሰነዘረችበት ወቅት ነው። ፓኪስታን በሁለቱ አገራት መካከል ሽምግልና ለማድረግ ጥረት እያደረገች መሆኑም ሚኒስትሩ ገልጿል። እስራኤልና ሰሜን ኮሪያ የቃላት ጦርነት ጀመሩ። እስራኤልና ሰሜን ኮሪያ የቃላት ጦርነት ጀመሩ። ኢራን 50 ሰሜን ኮሪያን ትሆናለች። ናታንያሁ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት አዲስ መልክ እየያዘ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ገልጿል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውን አስታውቋል። ናታንያሁ ኢራን 50 ሰሜን ኮሪያኖችን ትሆናለች ሲሉ ባስተላለፉት ቪዲዮ መልእክት ተደምጧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አደገኝነትን ሲያስረዱ ሰሜን ኮሪያን እንደ ማነጻጸሪያ ተጠቅመዋል። ናታንያሁ በንግግራቸው ሰሜን ኮሪያ የባለስቲክ ሚሳኤል እና የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም ብለዋል። ነገር ግን ኢራን በዓለሟና በአጥፊነቷ አቅሟ 50 ሰሜን ኮሪያዎችን እንደምትመጥን ገልጿል። ኢራን የአሜሪካና የእስራኤል ጥፋት እንደ ዋና ግብ ይዛ የተነሳች ሀገር መሆኗንም አጽንኦት ሰጥቷል። ይህ በእንዲህ እንዳለ
የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን የጸና ድጋፍ በይፋ ገልጸዋል። መሪው በሰጡት መግለጫ እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግ የኒውክሌር አቅም ለዛቻ ተጠቅመውበታል። አስፈላጊ ሆኖ ከተገኘም እስራኤልን መምታት የሚያስችሉ የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አረጋግጠዋል። የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ በተፋፋመበትና የኢራኑ መሪ አያቶላ አሊ ኻሜኒን መገደላቸው በተረጋገጠበት ወቅት ነው። ሞጅተባ ኻሜኒ በደህና ሁኔታ ላይ ይገኛሉ ተባለ። ባለፈው ቅዳሜ የተገደሉት የኢራን ጠቅላይ መሪ ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሞጅተባ ኻሜኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘገበ። ሞጅተባ ቅዳሜ በተፈጸመው የእስራኤልና የአሜሪካ ጥቃት አባታቸውን፣ የእንጀራ እናታቸውን፣ ሚስታቸውን፣ እህታቸውን፣ የእህታቸውን ባልና ሌሎችም የቅርብ ቤተሰብ አባሎቻቸው ተገድሎባቸዋል። ሜህር የኢራን ዜና ወኪል እንዳለው ሞጅተባ ኻሜኒ በአሁኑ ጊዜ የተሰዉ ቤተሰቦች አባሎቻቸውን ጉዳይ በመከታተል በማማከርና የአገሪቱ ጠቃሚ ጉዳዮችን በማከናወን ላይ ናቸው። ከ4 ቀን በፊት የአገሪቱ ጠቅላይ መሪ ቤትና ጽሕፈት ቤታቸው ላይ በተፈጸመ ጥቃት አባታቸው ሲገደሉ የእንጀራ እናታቸው ማንሱሬህ ደግሞ በጥቃቱ ክፉኛ ተጎድተው ኮማ ውስጥ ከቆዩ በኋላ ሕይወታቸው አልፏል። ሚስታቸው ዛሃራ ሀዳድ አዴል፣ ሴት ልጃቸው፣ የልጃቸው ባልና የልጃቸው ልጅ በጥቃቱ ተገሎባቸዋል። የ53 ዓመቱ ሞጅተባ አሊ ኻሜኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራንን የመሪነት ስልጣን ይይዛሉ ተብሎ በተደጋጋሚ ሲነሱ ቆይቷል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው ከሳምንታት በፊት በወጡ ዘገባዎች አሜሪካ ጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርጋቸው የሀገሪቱ መሪዎች እንደሚሆኑ፣ ዋነኛ የሚባሉት ደግሞ አያቶላ ኻሜኒና ልጃቸው ሞጅተባ ኻሜኒ እንደሆኑ ተናግሮ ነበር ሲል የቢቢሲው አማርኛ አገልግሎት ዘግቧል። ኢራን ለረጅም ጊዜ የሚቆይ ጦርነት መዘጋጀቷን አስታወቀች። የኢራን መከላከያ ሚኒስትር ቃል አቀባይ በሰጡት መግለጫ አገራቸው ከአሜሪካና ከእስራኤል ጋር ለሚደረግ እጅግ ረጅም ሙሉ ዝግጅት ማድረጓን ገልጸዋል። ቃል አቀባዩም አክለው ኢራን እጅግ ዘመናዊና ውጤታማ የሚባሉ መሳሪያዎቿን ገና ወደ ውጊያ እንዳላስገባች አስታውቋል። በመጀመሪያው ምዕራፍ እጅግ ውጤታማ መሳሪያዎችን መጠቀም ሞኝነት ነው ያሉት ቃል አቀባዩ ኢራን አቅሟን ለረጅም ጊዜ ውጊያ እንድትጠቀም አቅዳ እየተንቀሳቀሰች መሆኑን ገልጸዋል። አሜሪካና እስራኤል ያላቸው የጦር መሳሪያ ክምችት ውስን መሆኑን የጠቀሱት ቃል አቀባዩ ይህ እውነታ በዓለም አቀፍ ደረጃ የታወቀ ነው ሲሉ ገልጸዋል። ኢራን እስካሁን የወሰደቻቸው እርምጃዎች የመከላከያ እንጂ ሙሉ አቅሟን ያሳዩ እንዳልሆኑ ተመልክቷል። የኢራኑ የውጭ ጉዳይ ሚኒስትር ትራምፕ ድርድሩን እንደ ሪል ስቴት ንግድ ነበር የያዙት አሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አግራቺ በማህበራዊ ሚዲያ ገጻቸው በለጸፉት ጽሑፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በክፋት ተነሳስተው የድርድር ጠረጴዛውን በቦምብ ደብድበዋል ሲሉ ከሰሱ። ውስብስብ የሆኑ የኒውክሌር ድርድሮች እንደ ሪል ስቴት ንግድ ሲያዙና ትላልቅ ውሸቶች እውነታዎች በሚጋረዱበት ጊዜ መሬት የማይወርዱ ነገሮች በፍጹም ሊሳኩ አይችሉም ብለዋል። ውጤቱስ በክፋት ተነሳስተው የድርድር ጠረጴዛውን በቦምብ ደብድበዋል በማለት ጽፈዋል። ጦርነቱ ከመጀመሩ ቀናት አስቀድሞ ጄኔቫ ውስጥ ሲደረግ በነበረው ድርድር ቴህራንን ከወከሉ ተደራዳሪዎች ዋነኛው የውጭ ጉዳይ ሚኒስትር አግራቺ ናቸው። በዚህ የኒውክሌር ድርድር ጥሩ መሻሻሎች እንደተመዘገቡ ተገልጾ የነበረ ቢሆንም ከቀናት በኋላ አሜሪካና እስራኤል ኢራን ላይ ጥቃት በመፈጸም ጠቅላይ መሪውን ጨምሮ በርካታ አመራሮችን ገድለዋል። ሐሙስ ዕለት ስዊዘርላንድ ጄኔቫ ላይ በአሜሪካና ኢራን መካከል ድርድር ከተካሄደ በኋላም ቅዳሜ ዕለት ነበር አሜሪካና እስራኤል ጥቃት የከፈቱት። የውጭ ጉዳይ ሚኒስትር አግራቺም ጨምሮ ትራምፕ በዲፕሎማሲ ላይ እና በመረጣቸው የአሜሪካ ሕዝብ ላይ ክህደት ፈጽመዋል በማለት ጽፈዋል። ከኻሜኒ ቀብር በኋላ ተተኪያቸው ይታወቃል። እስራኤልም አዲሱን መሪ ኢላማ እንደምታደርግ ዝታለች። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ዛሬ መከናወን የሚጀምር ሲሆን የሚተካቸውም አዲስ መሪ ግብዓተ መሬታቸውን ተከትሎ ይፋ እንደሚደረግ የሀገሪቱ መንግስት መገናኛ ብዙሃን ዘገቡ። ምርጫውን የሚያከናውነው ምክር ቤት ጽሕፈት ቤቶች ጥቃት እንደተፈጸመባቸው ሲዘግብ፣ እስራኤልም ለደህንነቷ ስጋት ሆኖ የሚቀጥል መሪ ከተመረጠ እርምጃ እንደምትወስድ አስታውቃለች። የጠቅላይ መሪው የቀብር ስነ ስርዓት 3 ቀናትን እንደሚወስድና ከቀብሩ በኋላ የእስላማዊ ሪፐብሊክ መሪ የሚሰይሙት መንፈሳዊና ፖለቲካዊ ስልጣን ያላቸው መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለው የዜና ወኪል ምንጩን ጠቅሶ ዘግቧል።
ምርጫውን የሚያካሂደው ምክር ቤት አባላት ለአሜሪካና ለእስራኤል እንዳይጋለጡ አስፈላጊ የሆነውን የደህንነት ጥበቃ እርምጃዎች በከፍተኛ ደረጃ መውሰዱን ዘገባዎች እየጠቆሙ ነው። ነገር ግን ቆም በምትባለው ከተማ የሚገኘው የከፍተኛ ባለስልጣናቱ ጉባኤ አባላት ጽህፈት ቤት ማክሰኞ እንዲሁም ቴህራን ውስጥ ስብሰባ የሚያደርጉበት ቦታ ዛሬ በእስራኤልና በአሜሪካን ጥቃት እንደተፈጸመበት ቢቢሲ ፐርሺያ ዘግቧል። የአያቶላ ካሚኒ ቀብር በትክክል የት እንደሚካሄድ እስካሁን ያልተገለጸ ሲሆን የኢራን መገናኛ ብዙሃን ግን ማሻድ በምትባለው ከተማ ውስጥ በሚገኝ 8ኛው የሺአ ኢማም የእምነት ስፍራ ሊሆን እንደሚችል እየዘገቡ ነው። የኢራን እስላማዊ ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ኒውዮርክ ታይምስ የኢራን ባለስልጣናትን ጠቅሶ የሟቹ መሪ ልጅ ሙጅተባ ካሚኒ አዲሱ መሪ እንደሚሆን ከስምምነት ላይ መድረሱንና ይፋ እንደሚደረግ ዘግበዋል። ፋርስ ዜና ወኪል ከካሚኒ ቀብር በኋላ የመሪው ማንነት ይፋ እንደሚደረግና የሹመት ስነስርዓቱን በሚቀጥለው ሳምንት እንደሚሆን ገልጿል። ይህ በእንዲህ እንዳለ የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ለሀገራቸው ጠላት የሆነ የትኛውም ተተኪ ቢመጣ ኢላማቸው እንደሚሆን ተናግረዋል። እስራኤልን የማጥፋት እቅድ የሚቀጥል አሜሪካ ላይ የሚዝት የኢራንን ሕዝብ የሚጨቁን የትኛውም ተተኪ በማያጠራጥር ሁኔታ ለመደንሰስ ኢላማችን ይሆናል። አሜሪካና እስራኤል የካቲት 21 2018 ዓ.ም በኢራን ላይ በከፈቱ ጥቃት የሀገሪቱ ጠቅላይ መሪን ጨምሮ በርካታ ፖለቲካዊና ወታደራዊ ባለስልጣናት ተገድለዋል።